ኢሞሽናሊ ዲስሬጉሌትድ ስንሆን ወይም የስሜት መዛባት ሲያጋጥመን ብዙ ጊዜ ራሳችንን መቆጣጠር ይከብደናል። ሚቲንግ ውስጥ ብንሆን መናገር የሌለብንን ነገር ልንናገር እንችላለን። ሰዎችን ማለት የሌለብንን ነገር ልንል እንችላለን። ከዛ ምን ሆኜ ነው ለምን አልተወው ወይም ደግሞ ራሴን ለምን ኮንትሮል ማድረግ አልችልም ታይ እንላለን። ራሳችንን ጀጅ ለማድረግ እንሞክራለን ማለት ነው። አንድ ጥሩ ምሳሌ አለ። ኢሞሽናሊ ዲስሬጉሌትድ ስንሆን ጭንቅላታችን እንዴት ነው የሚሰራው የሚለው ማለት ነው። ምሳሌው ምንድነው? ይሄንን እንደ ጭንቅላታችን ብንወስደው እቺኛዋን አራት ጣታችንን ቲንኪንግ ማይንድ ወይም ደግሞ የሚያስበው ዲሳይድ የሚያደርገው የሚወስንልን የብሬን አካላችን ነው ብለን ብናስብ፣ እቺኛዋን ደግሞ አውራ ጣታችንን ደግሞ ኢሞሽናል ብሬን ወይም ስሜታችንን የሚቆጣጠርልን ብሬን ብለን እንወስደው። ስለዚህ እንዳቀማመጣቸው እንደዚህ ማለት ነው። ቅርጹ ራሱ ጭንቅላታችን ይመስላል አይደለ? አዎ። ስለዚህ ኢሞሽናሊ ዲስሬጉሌትድ ስንሆን ምንድነው የሚሆነው? እቺ ኢሞሽን እቺን ቲንኪንግ ማይንድ ታነቃንቀዋለች ማለት ነው። ስለዚህ ምንም ኮንትሮል ያጣል። ኢሞሽናል ስንሆን ቲንኪንግ ማይንዳችን ኮንትሮል ያጣል፣ እጄ ላይ እንደምታዩት ማለት ነው። ስለዚህ በቲንኪንግ ብሬናችን ተው እንዲህ ማድረግ የለብኝም ማድረግ አለብን የምንለው ነገር ምንም ጥቅም የለውም፣ ስራ የለውም ማለት ነው። ምንድነው ማድረግ ያለብን? ለዚህ ኢሞሽናሊ ዲስሬጉሌትድ ስንሆን እሺ ራሳችንን ማረጋጋት ከከበደን በቲንኪንግ ማይንድ ምንድነው ማድረግ ያለብን ብላችሁ መጠየቃችሁ የማይቀር ነው አይደል? አዎ። ስለዚህ የስሜት መዛባት ወይም ደግሞ ኢሞሽናሊ ዲስሬጉሌትድ የመሆን ነገር ካለ ቴራፒ መሄዱን እንዳይረሱ። ግን እስከዛው ለመረጋጋትና ወደ ራሳችን ለመመለስ ግራውንዲንግ ኤክሰርሳይዝ መስራት፣ ማይንድፉልነስ መስራት ጠቃሚ ይሆናል። ግራውንዲንግ ኤክሰርሳይዝ ከዚህ በፊት ካለው ቪዲዮ ላይ አድርጌያለሁ። እሱን እየገባችሁ መስራቱን እንዳትረሱ። ቴንክ ዩ